ሰላም እንዴት ናችሁ? በሌላ ኤችቲኤምኤል ኮርስ መጥቻለሁ። ባለፈው ኮርሶች ያየናቸው ነገሮች አሉ። ስለ አንከር ታግ አይተን ነው ያቆምነው። ዛሬ ከሱ ቀጥለን የምናይ ይሆናል። ዛሬ ስለ አትሪቢዩቶች ዲቴል እናያለን። ስለ አትሪቢዩት ስለ ሊስት ስናወራ የተወሰነ ነገር አውርተን ነበር። ዛሬ ደግሞ ስለ አትሪቢዩት በደንብ እናወራለን። ሁልጊዜ እንደምናደርገው እዚህ ጋር ኢንዴክስ ዶት ኤችቲኤምኤል እናደርጋለን። ሁሌም እንደምላችሁ እዚህ ጋር የምሰራበትን ፋይል ቴሌግራም ቻናሌ ላይ ታገኝታላችሁ። እንዲሁም ደግሞ ጊትሃብ አካውንትም ለዚህ ብዬ የከፈትኩት አለ፣ በሱም ማግኘት ትችላላችሁ። ሁለቱም አማራጮች አላችሁ። እሺ አሁን ወደ አትሪቢዩት እንገባለን። ኤችቲኤምኤል አትሪቢዩት ልበለው ታይትሉን አትሪቢዩትስ። ከዛ ጎን ለጎን እናድርገው። በላይቭ ሰርቨር ከፍተናል። እሺ ስለ ኤችቲኤምኤል አትሪቢዩት የተወሰነ ነገር ብለን ነበረ። ኤችቲኤምኤል አትሪቢዩት ምንድን ነበር ያልነው? ለአንድ ኤሌመንት ኤክስተርናል ቢሄቪየር የሚሰጥ ነገር ነው። ኤችቲኤምኤል ላይ ያለ ነገር ነው ብለናል። is anything that gives extra behavior for the element ለአንድ ኤሌመንት ኤክስትራ ቢሄቪየር የሚሰጠው ነገር ትሩን ሳይዙን ልጨምርላችሁ በደንብ እንዲታይ። ኦኬ ለአንድ ኤሌመንት ኤክስትራ ቢሄቪየር ሊሰጠው የሚችል ነገር አትሪቢዩት ብለን እንጠራዋለን። እና ይህንን ነገር ደግሞ ስንጽፍ ወይም ደግሞ ሲንታክሱ ምን ይመስላል የሚለውን ስናይ ኤችቲኤምኤል ላይ ስንጽፈው የኤሌመንታችን ኦፕኒንግ ታግ ላይ ነው የሚቀመጠው ብለናል። ከዛ እዚህ ጋር ኮንተንት ይኖራል፣ ኮንተንት ሊኖር ይችላል። ከዛ እዚህ ጋር ክሎዚንግ ታግ አለ። አትሪቢዩታችን የሚቀመጠው ሁልጊዜ የቱ ጋር ነው? ኦፕኒንግ ታጋችን ጋር ከታጓ እንትን ብለን ስፔስ አድርገን ከዛ በኋላ ነው በቃ አትሪቢዩት የምንጽፈው ማለት። ስለዚህ እዚህ ጋር አትሪቢዩት ኔም አለ እና ከዛ በኋላ አትሪቢዩት ኔሙን ካስቀመጥን በኋላ ቀጥለን የምናስቀምጠው ምንድነው? ኢኳል ሳይን እዛው ቀጥለን ኢኳል ሳይን ጨምርበታል። ከዛ ኮቴሽን በዚህ መልኩ እንከፍትና እዚህ ኮቴሽን ውስጥ ደግሞ እናስገባለን ቫልዩ ይገባል። የዛ አትሪቢዩት ቫልዩ ይገባል ማለት ነው። መስጠት የፈለግነው ቢሄቪየር አለ። ያንን መስጠት የፈለግነው ቢሄቪየር ደግሞ ለሱ ቫልዩ እንጨምርለታለን ማለት ነውና ሲንታክሱ ይሄንን ይመስላል። እና መልቲፕል አትሪቢዩቶች ካሉንም በዚህ መልኩ ስፔስ እያደረግን አትሪቢዩት ኔም እያደረግን የአትሪቢዩትን ስም እያስገባል ከዛ ኢኳል ቱ ከዛ ኮቴሽናችንን እንከፍታለን ከዛ ቫልዩ እናስገባለን ማለት ነው። እና በዚህ መልኩ ነው አትሪቢዩቶችን ልንጽፍ የምንችለው ማለት ነው። ለምሳሌ ባለፈው ኦርደርድ ሊስት ላይ ያየነው የአትሪቢዩት አይነት አለ ሎረም ቱ። እሺ የአትሪቢዩት አይነት አለ በዲፎልት እንደዚህ 1 2 3 ይል የነበረውን እኛ ምን አድርገነው ነበር እዚህ ጋር ታይፕ ብለን ለምሳሌ ካፒታል ያድርገን ኤቢሲ ብሎ እንዲመጣ አድርገን ነበርና ይሄ የአትሪቢዩት ጥቅም ነው፣ ወይም ደግሞ አትሪቢዩት የሚሰራው ነገር ነው። በዲፎልት ኦኤል የነበረው ምንድነው እንትን ማድረግ ነበረ፣ እንትኖችን አይተሞችን በቁጥር 1 2 3 እያለ መዘርዘር ነበረ። ታይፕ የሚባለው አትሪቢዩት ደግሞ ቢሄቪየር ኤክስትራ ቢሄቪየር ሰጠው። ምን አይነት ቢሄቪየር ሰጠው? ከቁጥር ይልቅ ኤቢሲ ብሎ እንዲቆጥር አደረገው ማለት ነው። እና ሌላ መልቲፕል አትሪቢዩት ያልኳችሁ ደግሞ ለምሳሌ አሁን እዚህ ጋር አንድ አትሪቢዩት ታይፕ የሚባል አትሪቢዩት ብቻ ነው የጻፍኩት። ሌላ ሁለተኛ ደግሞ ምን ብለን ነበር? ስታርት የሚባል አትሪቢዩት ጨምረን እዛ ስታርት አትሪቢዩት ላይ ደግሞ ምን መጀመር የፈለግንበትን እናስገባለን። ከዛ ከአራተኛው ሌተር ከዲ ይጀምራል ማለት እና እንደዚህ እያለ በቃ አትሪቢዩቶች እየገቡ ለአንድ ኤሌመንት ኤክስትራ የሆነ ቢሄቪየር ይሰጡታል ማለት ነው። ሌላው ደግሞ ኤችቲኤምኤል ላይ ምን አለን? ሁለት አይነት አትሪቢዩቶች አሉን። ቱ ታይፕስ ኦፍ አትሪቢዩት አሉን። አትሪቢዩትስ ሁለት አይነት አትሪቢዩቶች አሉን። ታይፕስ ኦፍ እና ሁለት አይነት አትሪቢዩቶች አሉን። የመጀመሪያው ግሎባል አትሪቢዩት አለ። ግሎባል አትሪቢዩት ምንላቸው አሉ። ሁለተኛ ደግሞ ኤሌመንት ስፔሲፊክ አሉ። ስፔሲፊክ የሆኑ ስፔሲፊክ አትሪቢዩትስ አሉ ማለት ነው። አትሪቢዩትስ እና
ግሎባል የምንላቸው የትኛውም ኤችቲኤምኤል ላይ ያለ ኤለመንት ሊይዛቸው የሚችላቸው የአትሪቢዩት አይነቶች ናቸው። ኤለመንት ስፔሲፊክ የምንላቸው የአትሪቢዩት አይነቶች ደግሞ ለአንድ ኤለመንት ብቻ ወይም ደግሞ ለሆኑ ስፔሲፋይ ለተደረጉ ለዚህ ኤለመንት እነዚህ አትሪቢዩቶች አሏቸው ብለን የምንገልጻቸው ነው። ለምሳሌ ኤለመንት ስፔሲፊክ ከሆኑት ልጀምርላችሁና አሁን ለምሳሌ ኤለመንት ስፔሲፊኬሽን አሁን እያንዳንዱን ልንጠቅስ አንችልም። በጊዜ ሂደት ለየትኛው ኤለመንት ምን እንጠቀማለን የሚለውን እያየን እንሄዳለን። ግን ለምሳሌ ማየት አለብን። ኤለመንት ስፔሲፊኮች ምንድን ናቸው? ኤለመንት ስፔሲፊክ የሆኑት ምን ብለናል? ስፔሲፊክ የሆኑት አትሪቢዩትስ ዳት ቢሎንግስ ቱ ስፔሲፊክ ኤለመንት ለአንድ ኤለመንት ብቻ ወይም ደግሞ ለሆነ ኤለመንት የምንጠቅሳቸው የአትሪቢዩት አይነቶች ናቸው። ለምሳሌ ምን ማንሳት እንችላለን? ኤችሬፍ አትሪቢዩት ለማን ነው? ለኤ ታግ ብቻ ነው። ለሌላ ኤለመንት ኤችሬፍ እስካሁን ባየ ነው ማለት ነው። በጊዜ ሂደት ሌሎችን ልናይ እንችላለን፣ ግን እስካሁን ባየ ነው ኤችሬፍን ለኤ ነው የምንሰጠው ማለት ነው። ኤችሬፍን ለማን ነው? ለኤ ታግ ነው። አሁን እስካሁን ባየ ነው ለኤች ዋን ኤችሬፍን መስጠት አልችልም፣ ለኦኤል ኤችሬፍን መስጠት አልችልም፣ ለፒ ታግ ኤችሬፍን መስጠት አልችልም። እና ኤለመንት ስፔሲፊክ ከሚባሉት ውስጥ አንዱ ነው ማለት ነው ኤችሬፍ። ለምሳሌ ደግሞ እዚች ጋር ኦኤል ታግ ላይ ብንሄድ እስካሁን ባየ ነው ማለት ነው ታይፕ ለኦኤል ታግ እንሰጠዋለን ማለት ነው። እና እንደነዚህ አይነት አትሪቢዩቶችን ነው ምን ብለን የምንጠራቸው? ኤለመንት ስፔሲፊክ አትሪቢዩትስ ብለን የምንጠራቸው ማለት ነው። እና እነዚህ ኤለመንት ስፔሲፊኮቹ ለዛ ኤለመንት የሆነ እንትን ይሰጡታል፣ ቢሄቪየር ይሰጡታል። እና ያ ቢሄቪየር ደግሞ ለሌላ ኤለመንት መሰጠት የማይችል ለምሳሌ አሁን እዚህ ጋር ኤችሬፍ ከሌላ ፔጅ ጋር ምን ማድረጊያ ሊንክ ማድረጊያ ነው። ኤች ዋን ላይ ይሄኛው ለምሳሌ እዚህ ጋር ኤችሬፍ ብዬ የሆነ እንትን ባስገባ ይሄ ምንም እንትን ነው ኢንቫሊድ የሆነ ነገር፣ ምክንያቱም አንከር ታግ ነው ሊንክ የሚያደርገው። ስለዚህ ምንም ሊሰራልኝ አይችልም። ሴቭ ላድርገው። አሁን ይሄ የፈለገ ያክል ክሊክ ባድርገው ወደዛኛው ፔጅ ሊወስድ ይችላል። በቃ ሚኒንግለስ ነው ለኤች ዋን ኤችሬፍ ማስቀመጥ ማለት ነው። እና ኤለመንት ስፔሲፊክ ያ ነው። ለዛ ነው ኤ ታግ ላይ ቢሆን ግን ይሄንን ነገር ይሰራልን ወደ ሌላ ፔጅ መውሰዱን ይሰራልን ነበረ ማለት ነው። እሺ ሁለተኞቹ የእንትኖቹ ደግሞ የኤለመንት አይነቶች ግሎባል አትሪቢዩትስ አሉ። ዛሬ በዚህ ቪዲዮ በደንብ ልነግራቸው ያሰብኩት ስለነዚህ ነው። ግሎባል አትሪቢዩትስ ደግሞ የምንላቸው የአትሪቢዩት አይነቶች ለየትኛውም ኤለመንቶች ምን የሆኑ ናቸው? መጠቀም የትኛውም ኤለመንት እነሱን መያዝ የሚችላቸው የአትሪቢዩት አይነቶች ናቸው ማለት ነው። አትሪቢዩትስ that are available for any element ለየትኛውም ኤለመንት መሰጠት የሚችሉ የአትሪቢዩት አይነቶች ናቸው። የመጀመሪያው ወሳኝ የሚባሉ ግሎባል አትሪቢዩቶች ማወቅ አለባችሁ ምላችሁ የአትሪቢዩት አይነቶች አሉ፣ ወይም ደግሞ የግሎባል አትሪቢዩቶች አይነቶች አሉ። አንደኛው አይዲ ነው። አይዲ ስለ አንከር ታግ ስናወራም የተወሰነ አንስተናል። እና ይሄ ምንድነው? ለሁሉም ኤለመንት አይዲ መስጠት እንችላለን። የትኛውም ኤለመንት አይዲ አትሪቢዩት መያዝ ይችላል። እና ይሄ ምንድነው የሚያደርገው? ስፔሲፋይ ሲንግል ኤለመንት አንድ ሲንግል ኤለመንትን ብቻ ነው በአይዲ ምን ማድረግ አይዲ መስጠት የምችለው ለአንድ ሲንግል የሆነን አይዲ ለአንድ ኤለመንት ብቻ ነው መስጠት የምችለው ማለት ነው። ያ ማለት እንዴት መሰላችሁ? ለምሳሌ እዚች ጋር ዩኤል ታግ ክሬት ላድርግና ከዛ ኤል ላይ 4 ኤል ላይ ክሬት ላድርግና አሁን እዚህ ጋር ኤል ላዮች አሉን 4 ኤል ላዮች አሉን። እቺኛው በጣም ረዘመች። እንደዚህ አይነት 4 ኤል ላዮች አሉን። ከዛ ለዚህኛው አይዲ ብዬ ሊስት 1 አልኳት። ለምሳሌ ሊስት 1 አልኳት። አሁን ይሄንን ሊስት ዋል የሚባለውን አይዲ እዚህ ፔጅ ላይ ለማንም መስጠት የለብኝም፣ ለማንም መስጠት አልችልም። ይሄ እንትን ሪፈር የሚያደርገው ማንን ነው? እቺን ኤለመንት ብቻ ነው ማለት ነው። ሌላ በከት እንኳን ከዚች በኋላ ሌላ ለምሳሌ እዚህ ጋር አይዲ ብዬ ሊስት ዋንን ብከት እንኳን
ሚኒንግለስ ነው የሚሆነው። ለዚችኛዋ ሚኒንግለስ ነው። በቃ ሊስቷን የሚለው እችን ብቻ ነው ሪፈር የሚያደርገው ማለት ነው። ከዛ በኋላ እችኛዋ ምንም እንትን የምትለው የሚጠቅማት ነገር አይኖርም ማለት ነው። ይሄ አይዲ እና አይዲ ለአንድ ኤሌመንት ብቻ ነው መስጠት ያለብን። ይሄ የት ይጠቅመናል? ባለፈው እንዳየነው ኤች እንትን ላይ አንከር ታግ ላይ ከአንድ ፔጅ ላይ የሆኑ እንትኖችን ሴክሽኖችን ምን ለማድረግ ነው እንትን ለማድረግ ይጠቅመናል። ሊንክ ለማድረግ ይጠቅመናል። አንድ እሱ ነው። ሁለተኛ ደግሞ ጃቫስክሪፕት ላይ የሆነ ሲንግል ኤሌመንት ሰሌክት ለማድረግ ይጠቅመናል። እሱ ስለ ጃቫስክሪፕት ስናወራ ዲቴይል እናያለን። ሲኤስኤስ ላይም ልክ እንደዛው፣ እንዲሁም ደግሞ ፎርም ላይ ኤችቲኤምኤል ፎርም ላይም ደግሞ በደንብ እናየዋለን አይዲ እንዴት አድርገን እንደምንጠቀም። ነገር ግን አሁን ላይ መያዝ ያለባችሁ አይዲ ለአንድ ስፔሲፊክ ኤሌመንት ብቻ ነው የሚሰጠው ማለት ነው። እና አይዲ ላይ ደግሞ we can write any name in that id ላይ የፈለግነው ነገር መጻፍ እንችላለን። ለምሳሌ አሁን ኤችሬፍ ላይ በባለፈው ኮርስ እንዳየ ነው ኤችሬፍ ላይ ስፔሲፊክ የሆኑ ነገሮች ነው የሚጻፉት። እንደፈለግን አድርገን መጻፍ አንችልም። ኤችሬፍ ላይ ሊንኮችን ማለት ነው። ግሎ እንትን ኤክስተርናል ሊንክ ከሆነ በዚህ ፎርም መሆን አለበት። እንደገና ፋይል ፓዝ ከሆነ እንደዚህ መሆን አለበት። ኢሜል ከሆነ እንደዚህ መሆን ብለን ፎርማቶችን አስቀምጠናል። አይዲ ጋር ስንመጣ ግን ፎርማት የለውም። እዚህ ጋር ሊስቷን አልኩት እኔ ደሰለኝን ቴክስት እዚህ ጋር ማስገባት ይችላል። በቃ ይሄ ለዚህኛው ኤሌመንት አይዲ መሆን ይችላል ማለት ነውና እንደዚህ ተብሎ መጻፍ አለበት የሚል ምን የለውም እንትን የለውም። ሩል የተቀመጠለት ሩል የለም ማለት ነው ለአይዲ። ስለዚህ አይዲ ይሄንን ይመስላል። ሁለተኛው ደግሞ አይዲ በዋናነት የሚያገለግለው አንድ ሲንግል ኤሌመንት ሪፈር። ለምሳሌ ኤል ላይ ብል ማአት ኤላዮች አሉ። እዚህ ጋር 4 ኤላይ አለ ለምሳሌ፣ ከላይ ደግሞ 3 ኤላዮች አሉኝ እዚህ ጋር። ስለዚህ ከነዚህ ከ7 ኤላዮች ውስጥ እቺን ብቻ ብፈልግ በማን ሪፈር አደርጋለሁ? በዚህ በአይዲ ሪፈር አደርጋለሁ ማለት ነው። እዚህ ኤላይ እቺ አይዲ ብቻ ለዚች ኤላይ ብቻ ነው የምትሰጠው። ሌላ ኤላይ እቺን አይዲ ማግኘት ስለማይችል አንድ ስፔሲፊክ ኤሌመንትን ስፈልግ አክሰስ የማደርግበት ነው ማለት ነው። ሁለተኛው ግሎባል አትሪቢዩት ደግሞ ክላስ ነው። ክላስ ደግሞ ልክ እንደ አይዲ ነው፣ ግን አሁን አይዲ ላይ አንድ ስፔሲፊክ ወይም ሲንግል ኤሌመንት ነው ያደረግነው አይደለ? አሁን ደግሞ ኤሌመንትስ ይሄ ደግሞ ምንድነው የሚያደርገው? ስፔሲፋይ ኤሌመንትስ with the same property በቃ በተመሳሳይ ፕሮፐርቲ ላይ ያ ፕሮፐርቲ ያላቸውን ወይም እኛ ልንሰጣቸው ያሰብነው አሁን በተፈጥሯቸው ያ ተመሳሳይ ላይሆኑ ይችላሉ። ነገር ግን እኛ ተመሳሳይ የሆነ ፕሮፐርቲ ልንሰጣቸው ያሰብነው፣ ለምሳሌ ተመሳሳይ ከለር ሲኤስኤስ ላይ ተመሳሳይ ከለር ልንሰጥ ፈለግን፣ ወይ ደግሞ ተመሳሳይ የሆነ ቢሄቪየር ጃቫስክሪፕት ተጠቅመን የሆነ ተመሳሳይ የሆነ ቢሄቪየር ለመስጠት ፈለግን። ነገር ግን እነዛ ኤሌመንቶች የሆኑ ስፔሲፋይ የተደረጉ ናቸው። ለምሳሌ እዚህ 7 ኤላዮች አሉኝ። ከነዚህ 7 ኤላዮች ለአራቱ ብቻ የሆነ ስፔሲፊክ ከለር መስጠት ፈለግኩኝ። ኤላይ ብዬ ሰሌክት ካደረኩኝ አሁን ሲኤስኤስ ላይ ለኤላዮች እንደዚህ አይነት ከለር ስጥልኝ ካልኩኝ ማንንም ያገኛል? እነዚህ ሶስቱንም ያገኛል ማለት። ስለዚህ ምን አደርጋለሁ? ክላስ ሰጣለሁ ማለት። እነዚህ ክላስ ሰጣለሁ ለነዚህ ኤላዮች ምን አደርጋለሁ? ክላስ እሰጣለሁ ለነዚህ ለአራቱ ኤላዮች ክላስ፣ በዚህ መልኩ ክላስ። ከዛ ኢኳል ቱ አለ አይደለ? ከዛ ኢኳል ቱ ላይ ደስ ያለኝን ክላስ ሊሰጠው ይችላል። ለምሳሌ ሊስት ቱ ልበለው። ለምሳሌ አሁን እዚህ ጋር ሊስት ቱ የሚለውን ስታይል ሳደርግ ወይም ሊስት ቱ የሚባል ክላስ ያላቸውን ብዬ ስታይል ሳደርግ ማንን ነው ሪፈር የሚያደርገው? እነዚህን አራቱን ብቻ ይሆናል ማለት ነው። እነዚህ አፌክት አይደረጉም ማለት ነው። እና በዚህ መልኩ ላድርግ። ለምሳሌ አንድ ኤግዛምፕል ልጻፍላችሁ። እዚች ጋር አንድ ዝም ብሎ ስታይል ልጻፍላችሁና ላሳያችሁ። ለምሳሌ ሊስት ቱ ከለር ምን ላድርገው? ሪድ። ተመልከቱ፣ እነዚህ ምን አደረጋቸው? ሪድ አደረጋቸው። ግን መጀመሪያ ላይ ኤላዮቹን ሰሌክት አድርጌ ቢሆንስ ከላይ ያሉትን እንትን ያድርገብኝ ነበር። ግን አሁን በክላስ ስፔሲፋይ ስላደረኩኝ ይሄን ግሩፕ ብቻ ቀይ ያደርግልኛል። የአይዲውንም በዛው ላሳያችሁ። አይዲው የታለ? አይዲያችን ምንድን ነበረ? አይዲያችን እዚህ ጋር የሰጠነው አይዲ ሰጀስት ኮንትሮል ሲ ከዛ እዚህ ጋር ላስቀምጣትና አይዲን ከዛ ምን ላድርግ? ከለር ግሪን። ተመልከቱ፣ አሁን እቺኛዋን ብቻ አውጥቶ ቀይ ነበሩ አይደለ?
እችኛዋን ብቻ አውጥቶ እሷን ብቻ ምን አደረጋት? አረንጓዴ አደረጋት ማለት ነው። እና ክላስና አይዲን በዚህ መልኩ ነው የምንጠቀመው። ሌላው ደግሞ ክላስ ጋር ለየት የሚያደርገው ነገር አይዲ ያው በቃ አንድ አይዲ እንሰጣለን። ክላስ ጋር ለኤሌመንቶች መልቲፕል ክላስ መስጠት እንችላለን። እንዴት ነው የምናደርገው? ስፔስ መጨመር ነው። ስፔስ አድርጌ የሆነ ነገር ከጻፍኩኝ ይሄ ሁለተኛ ክላስ ይሆናል ማለት ነው። አሁን ይሄ ሁይ የሚባለው ክላስ ለዚችኛዋ ኤሌመንት ይሆናል ማለት ነው። ለምሳሌ አሁን ቆይ ሁይ እዚች ጋር እቺንም ሁይ ሴቭ። እሺ ከዛ ልምጣና አሁን እዚህ ጋር ልምጣና ዶት ሁይ ከዛ በኋላ የምናደርገው ደግሞ ከለር ብሉ አያችሁ አይደል? አሁን እዚህ ጋር ሁይ መልቲፕል ክላስ ተሰጠ ማለት ነው። እዚህ ጋር ኦልሬዲ በአይዲው እንትን ብለናል፣ አረንጓዴ አድርገናል። አሁን ደግሞ ክላስ ስናደርግ መልቲፕል ክላስ መስጠት እንችላለን ማለት ነው። ኦቨርራይድ እያደረገ አይደለም ክላሱ አንዱ ክላስ ኦቨርራይድ እያደረገ አይደለም። ይሄኛው አንድ ራሱን የቻለ ክላስ ነው። ይሄ ሌላ ሁለተኛ ራሱን የቻለ ክላስ ነው ማለት እና ክላስ መልቲፕል ክላስ ለአንድ ኤሌመንት መስጠት እንችላለን ማለት ነውና we can give multiple classes for single element ሲንግል ኤሌመንት ለሌሎች መስጠት አንችልም አይደለም፣ ለሌሎችም መስጠት እንችላለን። እና እንዴት ነው የምናደርገው? እንደዛ ለማድረግ ስንፈልግ ደግሞ to give መልቲፕል ክላስ መስጠት ከፈለግን ለአንድ ኤሌመንት ምን እናደርጋለን? ሰፓሬት እናደርጋለን። ሰፓሬት each class name with space ልክ እንደ ሰፓሬሽን ነው የምትቆጠረው ማለት ነው። ይሄ ሊስት2 አንድ ክላስ ነው። ስፔስ አድርገን እችን ስንጨምር ሁለተኛ ክላስ ሰጠን ማለት ነውና ክላስን በዚህ መልኩ እንጠቀማና ሁለቱ በጣም ወሳኝ የሚባሉ ግሎባል አትሪቢዩቶች ናቸው እና ሌሎችም አሉ። እነዚህ ግን ሁለቱ ግን በጣም ወሳኝ ናቸው። ስለ ሁለቱ ኮንሰፕቶች በደንብ ማወቅ መቻል አለባችሁ። ሶስተኛ ስታይል የሚባል አለ። ስለ ስታይል used to give style for that element ስለ ስታይል ብዙም አትጨነቁ። ስታይል እንመጣበታለን፣ ግን ግሎባል አትሪቢዩት ከሚባሉት ውስጥ አንዱ ነው ስታይል። እዚህ ጋር ሰጥቼ ለምሳሌ ከለር አድርጌ እችኛዋን ብላክ ባደርጋት እችኛዋ ወደ ብላክ ትመለሳለች ነው። ያው ስታይል ስለ ስታይል የሚባል አትሪቢዩት አለ የሚባለው ነገር እወቁት። ሞርሱን ሲኤስኤስ ላይ ስንገባ በደንብ እናያለንና ሌላው ደግሞ ታይትል የሚባልም አትሪቢዩት አለ። ይሄ ደግሞ የሚጠቅም ምንድነው? ዩዝድ ቱ show text when element is hovered ሆቨር ሲደረግ የሚታይ ቴክስት ለማስገባት ነው። ይሄ ታይትል የሚጠቅመው ታይትል አትሪቢዩት ጽፌ እዚህ ጋር ለምሳሌ this is list item ለምሳሌ እቺ አራተኛው ላይ አስቀምጠው አሁን እዚህ ጋር እንደምታዩት እዚህ ጋር ሆቨር ሳደርገው ከስር ይመጣል this is list item ብሎ ይመጣል። ይሄ የመጣው ከምንድነው? እቺ ታይትል ከምትባለዋ አትሪቢዩት ነው ማለት ነውና እቺም ያን ያህል አሳሳቢ አይደለችም። በደንብ አድርጋችሁ ግን መያዝ ያለባችሁ እንደ ግሎባል አትሪቢዩት አይዲ እና ክላስ ሁለቱ በጣም አስፈላጊ ናቸው። ሲኤስኤስ ላይ ጃቫስክሪፕት ላይ ስንመጣ በቃ ኮምፕሊትሊ በሚባል ደረጃ የምንጠቀመው ሁለቱ ነው። በተለይ ክላስን በጣም እንጠቀማለን። ሁለቱን በደንብ አድርጋችሁ ያዙ። ኢቭን ወደ ፍሬምወርኮች ራሱ ስትሄዱ ወደ ሲኤስኤስ ፍሬምወርኮች ራሱ ስትሄዱ ለምሳሌ ቴልዊንድን የምትወስዱ ፑትስትራፕን የምትወስዱ ክላሶችን እንጠቀም። ስለ ክላስ ያለውን ነገር በደንብ ተረዱ። ክላስ ምንድን ነው አለን? ለአንድ ኤሌመንት የሆነ ስፔሲፊክ የሆነ ኔም የምንሰጥበት ነው። የሆነ ኔም በቃ የሆነ ኔም የምንሰጥበት ነው። ለአንድ ኤሌመንት ደግሞ መልቲፕል ኤሌመንቶችን ክላሶች መስጠት እንችላለን። ያን ለማድረግ ደግሞ ስፔስ ማድረግ ነው የኛ ኃላፊነት። እንደገና ደግሞ መልቲፕል ኤሌመንቶች ተመሳሳይ ክላስ ማግኘት ይችላሉ። መልቲፕል ኤሌመንቶች ተመሳሳይ ክላስ ማግኘት ይችላሉ። እነዚህ ነገሮች በደንብ አድርጋችሁ ያዙ። ስለ አትሪቢዩት ይሄንን ይመስላል። አትሪቢዩት ከዚህ በኋላ በተደጋጋሚ ከዚህ በኋላ በሚመጡት ኮርሶች አትሪቢዩት እያልኩኝ መደጋገማቸው ነገሮች ይኖራሉ። ለዛ ነው አሁን ከነዛ በፊት ይሄንን ያስቀደምኩላችሁ። ስለ ኤችቲኤምኤል አትሪቢዩት በደንብ አድርጋችሁ ማወቅ ይኖርባችኋል። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። ቪዲዮቹ ብዙም እየታዩ አይደለም እና በተቻላችሁ አቅም ሼር ለማድረግ ሞክሩ። እንዲሁም ደግሞ ሰብስክራይብ
ማድረጋችሁ እንዳትረሱ። ይህንን የተጠቀምኩበትን ፋይል ጊትሀብ ላይ እንዲሁም ደግሞ ቴሌግራም ቻናሌ ላይም ታገኙታላችሁ እና በቀጣይ እስከምንገናኝ ባይ